ሰላም እንዴት ናችሁ? የስታውል ቶክ ሾው ቤተሰቦች ዛሬ ከሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 17 የእግዚአብሔርን ቃል አብረን እንከፋፈላለን። መጽሐፍ ቅዱስ እንዲህ ይላል። ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 17 እንዲህ ይላል፣ ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል ይላል። የእግዚአብሔር ቃል እዚህ ቦታ ላይ የምናገረው ስለ ኒው ክሬሽን ኦር ስለ አዲስ ፍጥረት ስለመሆን ነው የሚያወራውና አንድ ሰው እንዴት ነው አዲስ ፍጥረት መሆን የሚችለው? እንዴት ነው ኒው ክሬሽን መሆን የሚችለው? እንዴት ነው? ከዚህ በፊት አይተናል። እንዴት ነው ዳግመኛ መወለድ የምንችለው የምንለው ከዚያ ጋር የሚያያዝ ቃል ነውና የእግዚአብሔር ቃል ሲናገር ስለዚህ ይልና ማንም በክርስቶስ ኢየሱስ ቢሆን አዲስ ፍጥረት ነው ይላል። ስለዚህ አዲስ ፍጥረት ለመሆን በክርስቶስ ኢየሱስ መሆን አለብን ማለት ነው። ነገር ግን አንድ ነገር አስተውሉ። ማንም ሰው ይላል። ማንም ሰው የተመረጠ ሰው ወይ አይሁድ ወይ አይዛብ ምናምን አይልም። ማንም ሰው አይሁድ ቢሆን አይዛብ ቢሆን የማያምን ቢሆን ማንም ሰው በክርስቶስ ኢየሱስ ከሆነ አዲስ ፍጥረት ነው። በክርስቶስ ኢየሱስ እንዴት ነው መሆን የምንችለው? ዮሐንስ ምዕራፍ 14 ከቁጥር 6 ላይ ኢየሱስም እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ይላል። እኔ መንገድና እውነትም ሕይወትም ነኝ ይላል። ቆሮንቶስ ላይ ማንም ሰው በክርስቶስ ቢሆን አዲስ ፍጥረት ነው ይላል። አዲስ ፍጥረት ለመሆን መንገድ ማን ነው? ኢየሱስ ክርስቶስ ነው። አዲስ ፍጥረት ለመሆን ሕይወት ማን ነው? ኢየሱስ ክርስቶስ ነው። አዲስ ፍጥረት ለመሆን እውነት ማን ነው? ኢየሱስ ክርስቶስ ነው። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ያ ማለት ማንም ሰው ኢየሱስ ክርስቶስን የሕይወቱ ጌታና አዳኝ አድርጎ ከተቀበለ እርሱ አዲስ ፍጥረት ነው ማለት ነው። ኦልሬዲ ድኗል ማለት ነው። ስለዚህ ማንም ሰው ለመዳን ዳግመኛ መወለድ አለበት። ዳግመኛ የሚወለደው ወይ በደምና ወይ በስጋ ሳይሆን በክርስቶስ ኢየሱስ በማመን ነው። ስለዚህ ማንም ሰው በክርስቶስ ኢየሱስ ቢሆን አዲስ ፍጥረት ነው። ኢየሱስን የሕይወቱ ጌታው፣ የሕይወቱ አዳኝ፣ የሕይወቱ መድኃኒት አድርጎ የሚቀበል በኢየሱስ ክርስቶስ የሚያምን ሰው እርሱ አዲስ ፍጥረት ነው። መጽሐፍ ቅዱስ አዲስ ፍጥረት ነው ብቻ ብሎ አይተው ምን ይላል? አሮጌ ነገር አልፏል፣ እነሆ ሁሉም አዲስ ሆኗል ይላል። በክርስቶስ ስናምን ከዚህ በፊት ካመንበት ቅጽበት ጀምሮ ያለንን ሰው ሳይሆን በክርስቶስ ኢየሱስ ባመንበት ቅጽበት አሮጌ ነገር አልፎ እኛ አዲስ ፍጥረት ሆነናል። ሁሉም ነገር አዲስ ሆኗል ማለት ነው። ኢየሱስ ክርስቶስን የሕይወታችሁ ጌታና አዳኝ አድርጋችሁ ተቀበላችሁ። በኢየሱስ ክርስቶስ አዳኝነት ካመናችሁ እናንተ አዲስ ፍጥረት ናችሁ። ምክንያቱም መንገድ፣ ምክንያቱም እውነት፣ ሕይወት ኢየሱስ ክርስቶስ ስለሆነ በኢየሱስ ክርስቶስ ያላመነ ሰው ማንም ሰው አዲስ ፍጥረት ሊሆን አይችልም። አዲስ ፍጥረት ያልሆነ ሰው ደግሞ የእግዚአብሔር ልጅ አይደለም ማለት ነው። ምክንያቱም መጽሐፍ ቅዱስ ምን አለ መሰለህ? ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ለተቀበሉት በኢየሱስ ክርስቶስ ላመኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ስለዚህ የእግዚአብሔር ልጅ የመሆን ስልጣን የምትሰጣችሁ የእግዚአብሔር የልጅነት ስልጣን የምታገኙት በኢየሱስ ክርስቶስ ስታምኑ ብቻ ነው። ኢየሱስ ክርስቶስን የሕይወታችሁ ጌታና አዳኝ አድርጋችሁ ስትቀበሉ ብቻ የእግዚአብሔር ልጅነት ስልጣን ይሰጣችኋል ማለት ነው። በዛ ሰዓት አዲስ ፍጥረት ትሆናላችሁ። ስለዚህ መጽሐፍ ቅዱስ ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላል። ማንም አሮጌው ነገር አልፏል፣ ሁሉም አዲስ ሆኗል። እንባይ ታደርጋችኋል። ወደዚህ ህይወት ያልተቀላቀላችሁ በክርስቶስ ኢየሱስ በማመን ኢየሱስን የህይወታችሁ ጌታና አዳኝ አድርጋችሁ በመጋበዝ ኢየሱስን በመቀበል
አዲስ ፍጥረት እንድትሆኑ የልጅነትን ስልጣን እንድታገኙ ይጋብዛቸዋል። እውነት፣ መንገድ፣ ህይወት ኢየሱስ ክርስቶስ ብቻ ነው። ሰላም፣ እንዴት ናችሁ? የሽታውል ቶክ ሾው ቤተሰቦች ዛሬ ከሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 17 የእግዚአብሔርን ቃል አብረን እንከፋፈላለን። መጽሐፍ ቅዱስ እንዲህ ይላል። ሁለተኛ ቆሮንቶስ ምዕራፍ 5 ከቁጥር 17 እንዲህ ይላል፣ ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው ነገር አልፏል፣ እነሆ ሁሉም አዲስ ሆኗል ይላል። የእግዚአብሔር ቃል እዚህ ቦታ ላይ የምናገረው ስለ ኒው ክሬሽን ኦር ስለ አዲስ ፍጥረት ስለመሆን ነው የሚያወራውና አንድ ሰው እንዴት ነው አዲስ ፍጥረት መሆን የሚችለው? እንዴት ነው ኒው ክሬሽን መሆን የሚችለው? እንዴት ነው? ከዚህ በፊት አይተናል። እንዴት ነው ዳግመኛ መወለድ የምንችለው የምንለው ከዚያ ጋር የሚያያዝ ቃል ነውና የእግዚአብሔር ቃል ሲናገር ስለዚህ ይልና ማንም በክርስቶስ ኢየሱስ ቢሆን አዲስ ፍጥረት ነው ይላል። ስለዚህ አዲስ ፍጥረት ለመሆን በክርስቶስ ኢየሱስ መሆን አለብን ማለት ነው። ነገር ግን አንድ ነገር አስተውሉ። ማንም ሰው ይላል። ማንም ሰው የተመረጠ ሰው ወይ አይሁድ ወይ አይዛብ ምናምን አይልም። ማንም ሰው አይሁድ ቢሆን አይዛብ ቢሆን የማያምን ቢሆን ማንም ሰው በክርስቶስ ኢየሱስ ከሆነ አዲስ ፍጥረት ነው። በክርስቶስ ኢየሱስ እንዴት ነው መሆን የምንችለው? ዮሐንስ ምዕራፍ 14 ከቁጥር 6 ላይ ኢየሱስም እኔ መንገድና እውነት ሕይወትም ነኝ፣ በእኔ በቀር ወደ አብ የሚመጣ የለም ይላል። እኔ መንገድና እውነትም ሕይወትም ነኝ ይላል። ቆሮንቶስ ላይ ማንም ሰው በክርስቶስ ቢሆን አዲስ ፍጥረት ነው ይላል። አዲስ ፍጥረት ለመሆን መንገድ ማን ነው? ኢየሱስ ክርስቶስ ነው። አዲስ ፍጥረት ለመሆን ሕይወት ማን ነው? ኢየሱስ ክርስቶስ ነው። አዲስ ፍጥረት ለመሆን እውነት ማን ነው? ኢየሱስ ክርስቶስ ነው። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። ያ ማለት ማንም ሰው ኢየሱስ ክርስቶስን የሕይወቱ ጌታና አዳኝ አድርጎ ከተቀበለ እርሱ አዲስ ፍጥረት ነው ማለት ነው። ኦሬዲ ድኗል ማለት ነው። ስለዚህ ማንም ሰው ለመዳን ዳግመኛ መወለድ አለበት። ዳግመኛ የሚወለደው ወይ በደምና ወይ በስጋ ሳይሆን በክርስቶስ ኢየሱስ በማመን ነው። ስለዚህ ማንም ሰው በክርስቶስ ኢየሱስ ቢሆን አዲስ ፍጥረት ነው። ኢየሱስን የሕይወቱ ጌታው፣ የሕይወቱ አዳኝ፣ የሕይወቱ መድኃኒት አድርጎ የሚቀበል በኢየሱስ ክርስቶስ የሚያምን ሰው እርሱ አዲስ ፍጥረት ነው። መጽሐፍ ቅዱስ አዲስ ፍጥረት ነው ብቻ ብሎ አይተው ምን ይላል? አሮጌ ነገር አልፏል፣ እነሆ ሁሉም አዲስ ሆኗል ይላል። በክርስቶስ ስናምን ከዚህ በፊት ካመንበት ቅጽበት ጀምሮ ያለንን ሰው ሳይሆን በክርስቶስ ኢየሱስ ባመንበት ቅጽበት አሮጌ ነገር አልፎ እኛ አዲስ ፍጥረት ሆነናል። ሁሉም ነገር አዲስ ሆኗል ማለት ነው። ኢየሱስ ክርስቶስን የሕይወታችሁ ጌታና አዳኝ አድርጋችሁ ተቀበላችሁ። በኢየሱስ ክርስቶስ አዳኝነት ካመናችሁ እናንተ አዲስ ፍጥረት ናችሁ። ምክንያቱም መንገድ፣ ምክንያቱም እውነት፣ ሕይወት ኢየሱስ ክርስቶስ ስለሆነ በኢየሱስ ክርስቶስ ያላመነ ሰው ማንም ሰው አዲስ ፍጥረት ሊሆን አይችልም። አዲስ ፍጥረት ያልሆነ ሰው ደግሞ የእግዚአብሔር ልጅ አይደለም ማለት ነው። ምክንያቱም መጽሐፍ ቅዱስ ምን አለ መሰለህ? ለተቀበሉት ሁሉ ግን በስሙ ለሚያምኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ይላል። ለተቀበሉት በኢየሱስ ክርስቶስ ላመኑት ለእነርሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ስለዚህ የእግዚአብሔር ልጅ የመሆን ስልጣን የምሰጣችሁ የእግዚአብሔር የልጅነት ስልጣን የምታገኙት በኢየሱስ ክርስቶስ ስታምኑ ብቻ ነው። ኢየሱስ ክርስቶስን የሕይወታችሁ ጌታና አዳኝ አድርጋችሁ ስትቀበሉ ብቻ የእግዚአብሔር ልጅነት ስልጣን ይሰጣችኋል ማለት ነው። በዛ ሰዓት አዲስ ፍጥረት ትሆናላችሁ። ስለዚህ መጽሐፍ ቅዱስ ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላል። ማንም አሮጌው ነገር አልፏል፣ ሁሉም አዲስ ሆኗል። እንባይ ታደርጋችኋል። ወደዚህ ህይወት ያልተቀላቀላችሁ
በክርስቶስ ኢየሱስ በማመን ኢየሱስን የህይወታችሁ ጌታና አዳኝ አድርጋችሁ በመጋበዝ ኢየሱስን በመቀበል አዲስ ፍጥረት እንድትሆኑ የልጅነትን ስልጣን እንድታገኙ ይጋብዛችኋል። እውነት፣ መንገድ፣ ህይወት ኢየሱስ ክርስቶስ